በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ጥቅምት 24 ቀን የአባታችን የአቡነ ተክለ ሃይማኖትን ገድል ለማንበብ እንጀምራለን። በዕለተ ሰኑይ የሚጸልይ አባታችን የተክለ ሃይማኖት ገድል ይህ ነው። እንግዲህ ወደ ቀደመ ነገራችን እንመለስና የክቡር አባታችን ተክለ ሃይማኖት ልደት ወደ መቁጠሩ እንመለሳለን። ብርሃነ መስቀል ሕይወት ብርሃነ ጽዮን ወለደ። ይኸውም ኖላዊ ሞግዚእ ነው ይባላል። ሕይወት በጽዮንም ሴትን ወለደ። ሴትም ወረደ ምሕረትን ወለደ። ወረደ ምሕረትን ዘራ ዮሐንስን ወለደ። ይኸውም ክቡር ጸጋ ዘአብ ነው። እርሱም ክቡር አባታችን ተክለ ሃይማኖት ወለደ። ከአዳም ጀምሮ 61 ትውልድ ሲሆን ከአዛሪያስ ጀምሮ ቢቆጠር 27 ትውልድ ይሆናል። የክቡር አባታችን የተክለ ሃይማኖት ልደት እንደዚህ ነው። በዘመናቸው ሊቃነ ካህናት ሆነው የተሾመው የከበሩ ስመጥር የሆኑ አባቶች ያስቀድመው የጠራናቸው ሙሴ ሕዝቡን አለቆች ምስክር ይሆን ዘንድ እንደመረጠው እኛም የሕዝብ አለቆች የሚሆን አባታችን ስማቸውን ጠርተን የተውነውን ነገር እንዳይበዛ ለነገራችን ምስክር የሆኑ ዘንድ ብቻ ነው። አባታችን በጻፉት መጽሐፍ አባታችን ልደት እንደዚህ ተገኘ። ዘሩ ከቡቃያ ጋር መከር ከቃርሚያ ጋር አንድ ሆኖ ተገኘ ብሎ የተናገረው ነገር ደረሰ፣ ተፈጸመ። ክቡር አባታችን ተክለ ሃይማኖት እና የእነዚህ ክቡራን አባቶች በረከት ከሁላችን ጋር ትደረግ ለዘላለም በእውነት ያለ ሐሰት ነው። የአባታችን የተክለ ሃይማኖትና የአባቶቻችን የሌላው ልደት ቁጥራቸው ነገርኋችሁ። መናገራቸውም የእነሱ ስጋ ልደት ክብር ትሽተን አይደለም፣ የኦሪትን ሕግና ግዝረትን ስርዓት አስተምረውናልና ብለን ነው እንጂ ከአዛሪያስ ከእንበረም እስከ ክቡር አባታችን ተክለ ሃይማኖት ድረስ እኛ የማጥመቃቸውን ክብር ሽተን ነው እንጂ ጌታችን ኢየሱስ ክርስቶስ ያስተማራት ወንጌልም አስተምረውናል ብለን በስጋ ልደታቸው ክብር ሽተን ቢሆን የክቡራን መጽሐፍት ምስክር እየጠራን በነገርናችሁ ነበር። ቀድሞ መጀመሪያ ከኦሪት፣ ሁለተኛው ከመጽሐፈ ነገሥት፣ ሶስተኛ አባቶቻችን ነገር የሚናገር ከመጽሐፍ ታሪክ እያመጣን በነገርናችሁ ነበር። ከማር ከሶኮር ይልቅ የሚጣፍጥ ክቡር ከወርቅ ከዕንቁ ይልቅ የሚወደድ የክቡር አባታችን የተክለ ሃይማኖት ነገር ብቻ እንናገር ዘንድ አንቸኩላለን እንጂ ይህን ነገር ለመናገር ላበቃል እግዚአብሔር ክብር ምስጋና ይግባው። ጸጋ ዘአብን ከዚያች ሀገር ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴት አግብቶ ተቀመጠ። እግዚአብሔር በማገልገል እጅግ ደግ ሆኖ በጾም በመጾም ጸሎት በመጸለይ ትዕግስትን ገንዘብ በማድረግ ከቀን ወደ ቀን በጎ ስራ እያበዙ ሄዱ። እንደ አብርሃምና እንደ ሳራ እንደ ኤልሳቤጥና እንደ ዘካርያስ ሁለቱም እጅግ ይወደዱ ነበረ። ነገር ግን ሳራ እጅግ መልከ መልካም ነበረችና ነገሯን የሰማ መልኳን ያየ ሁሉ እጅግ ያደንቃት ነበረ። ከአማቷ ቤትም ሳለች በሕግ ጸንታ ስራዋን ሁሉ ገለጠች። ለአንደበቷ መወሰን ክንዷ ለመፍተል አጸናች። አማቷ የስራዋን ሁሉ ደግነት ባየች ጊዜ ስሟን ለውጦ እግዚአብሔር አላት። በዚያም ቀን ጀምሮ በዚህ ስም ከዚያች ቀን ጀምሮ በዚህ ስም ስትጠራ ኖረች። ከዚያ በኋላ ሕይወት ብነ በጽዮን ሞተ። ሚስቱና ጸጋ ያዛብ ብቻቸውን ቀሩ። በገንዘብ እጅግ የከበሩ ሆኑ። ነገር ግን እግዚአብሔር መካን ሆና ልጅ አልነበራትም። ስለዚህም ነገር በወሩ በ12 ቀን የመላእክት አለቃ ቅዱስ ሚካኤል በዓል ማዘከር ጀመሩ። የተራበ በማብላት የተጠማ በመጠጥ የተራረዘ በማልበስ ነዳያንን በማክበር የተቸገሩትን በመርዳት ቀን ያዋረዳቸውን ወራት የባሰባቸውን በመደገፍ እንግዳ በመቀል ግን የዘወትር ልማዳቸው ነበር። እነሱን ያየ ልጅ እንደሌላቸውም የሰማ ሁሉ ያዝን ነበረ። የሀገራቸውም ሰዎች ሁሉ እርስ በርሳቸው ሰውና በእግዚአብሔር ዘንድ የእግዚአብሔርን የጸጋ ዛፍ አኖሯር ምን ያምር ምን ይወደድ ይሉ ነበረ። እግዚአብሔርም መካን ስለሆነች በልቦናዋ ታዝን ትቆረቆርም ነበር። ነገር ግን ልጅ ይሰጣቸው ዘንድ ልቦናዋን አጽንታ ወደ እግዚአብሔር ለመነች። ማልዳ ወደ ቤተ ክርስቲያን ሄዳ እንዲህ ብላ ለመነች። የመላእክት አለቃ የሚሆን የቅዱስ ሚካኤል ጌታ ኢየሱስ ክርስቶስ ወይ መላእክት ፈጣሪ አንተ ነህና የዓለሙ ሁሉ ጌጥ መገኛ አንተ ነህና ያዘኑትን ደስ የምታሰኛቸው አንተ ነህ። ለተቸገሩት መርዳታቸው አንተ ነህ። በዓለሙ ዳርቻ ላሉት ሁሉ ያለኝታ አንተ ነህ። ባህሩም ላሉት ሁሉ ያለኝታቸው አንተ ነህ። የነገስታቱም ገዢ አንተ ነህ። የመላእክት ጌቶች የመላእክት ኃይላቸው አማልክ ዘበጸጋ የተባሉ ፈጣሪያቸው አንተ ነህ። የመብረቅ ምሰሶች ሁሉ የሚታዘዙልህ ነፋሳት ብልጭታ ነጎድጓድ የሚገዙልህ ለይኩን ብርሃን ባልኸው ትእዛዜ የከዋክብትና የጨረቃ የፀሐይ መመላለስ የተሰራ በጌትነትና ጽናት በካሊነት አቤቱ ልመናዬን ስማ። ቸርነትን የሚያገለግል ልጅ ስጠኝ።
አንተ የሚያገለግል ከሆነ ማኅፀኔን ካልሆነ ከማኅፀኔን ዝጋ ብላ አለመችም ብላ ወደ ቤቷ ተመልሳ ገባች። የባሏ ጸጋ ዛብ ግን ስራው ጠዋት ማታ በማለትና በሌሊት ወደ እግዚአብሔር መገስገስ ነበር። ዕጣን ለማጠን የሚሄድበት ጊዜ አለ። መስዋዕት ለመስራት የሚሄድበት ጊዜ አለ። ዳዊት ለመድገም የሚሄድበት ጊዜ አለ። መጽሐፍ ለማንበብ ወይም ለመመልከት የሚሄድበት ጊዜ አለ። ወንጌል ለማስተማር የሚሄድበት ጊዜ አለ። የትሩፋትን ስራ ለመስራትና ጸሎት ለማድረግ የሚሄድበት ጊዜ አለ። የተፋጠነ የሚሰራው ስራ ሁሉ ጋር ወደ ቤተ እግዚአብሔር ባዶ እጁን አይሄድም። ለቤተ ክርስቲያን የሚሆን እጅ መንሻ ይዞ ይመጣ ነበር እንጂ ስራውም ከጨረሰ በኋላ ወደ ቤት ይመለሳል። እንዲህ እያደረጉ ብዙ ዘመን ተቀመጡ። ከዕለታት በአንድ ቀን ጊዜ አርያ ጸጋ ዛብ ጌታዬ የምነግርህ ነገር ነበረ፣ ብነግርህ ትቀበለኛለህ ብላ አለችው። በጎ ነገር ከሆነ እቀበልሻለሁ፣ መልካም ካልሆነ ግን አልቀበልሽም አላት። ጌታዬ ነገሩስ ደግ ነው ባለችው ጊዜ እንድትናገር ፈቀደላት። እነሆ አባትህም እናትህም ሞቱ፣ እኛ ልጅ የለንም፣ ገንዘባችን ለማን ይሆናል? ለቤተክርስቲያን የሚሻውን ስጥ፣ ለነዳያን የሚሻውን ምጽዋት እናድርግ። ለኃጢአት ከመገዛት እግዚአብሔር ነጻ ያደርገን ዘንድ ወንዶችም ሴቶችም ባሮች ነጻ እናደርጋቸው። የቀረውን የቤት ዕቃ ሁሉ ለድሃ እንስጠው፣ ብድራችንም እግዚአብሔር ይከፍል ዘንድ ልጅ ወልደን ስፍር ቁጥር የሌለው ይሄ ሁሉ ገንዘብ ሰብስበን ብናቆየውም ይረበዋል፣ ምን ይጠቅመዋል? እግዚአብሔር ደስ የሚያሰኝ ካልሆነ ሁሉም ፈጥኖ ይጠፋልና። እህቴ ነገርሽ እጅግ ያማረ የተወደደ ነው፣ ነገር ግን ጥቂት እንታገስ፣ እንዲህ የሚል ጽሑፍ አለና ለመስጠታችን ቸኩሉ፣ ከሰጠህም በኋላ እንዳይቆጭህ የሚጠራጠር ሰው ከእግዚአብሔር አንድነት የተለየ ነውና። እግዚአብሔርም ጌታዬ ይህ ለአንተ አይደለም፣ ለበጎ ስራ እንቸኩል እንጂ። ሰው ከሞተ በኋላ እግዚአብሔር የሚያመሰግነው ማን ነው? ለመስጠት ሲቻል መጽውተን ነፍሳችን ደስ እናሰኛት፣ ፈጣሪያችንም ደስ እናሰኘው እንጂ። ጸጋ ዛብም ይህ ነገር ከሚስቱ ሰምቶ ፈጽሞ አደነቀ። አንቺ ሴት ሃይማኖትሽ ፍጹም ነው፣ እግዚአብሔር ዳረጎት ስጦታ ነሽ። ስለ አንቺ ነቢይ እንደተናገረ እናገራለሁ፣ ስራና ልጅ ስም ያስጠራሉ። ከሁሉም ይልቅ ልቦናዋ ቀና የሆነ ሴት ትበልጣለች አለ። ወዳጅ ወገኑም በዘመዳቸው ይጠቀማሉ፣ ከሱም ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ስለ ምስክርነትሽ እንዲህ ይላል፣ ወንድም ረዳትን በመከራ ጊዜ ኃይል ይሆናል። ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች። ወርቅና ብር ሀገር ያጸናል። ከሁሉም ይልቅ በጎ ምክር ትበልጣለች። መክበር ገንዘብ ማግኘት ልቦናን ደስ ያሰኛል። ከነዚህም ይልቅ እግዚአብሔር መፍራት ትበልጣለች እና የምታሳጣቸው የለም። ረዳት አትሻም፣ እግዚአብሔር በመፍራት እንደ ገነት በረከቷ ብዙ ነው። ፍጹም ምክር ብርተላ ደስታ በሷ ታደገኛል። አንቺ ሆይ ልቦናሽን በጎ ነገር አስቧል፣ እውነት ነገር ተናገርሽ። ያልሽኝን ሁሉ ፈጥኜ አደርጋለሁ። ይህንንም ተናግሩ። ገንዘቡ ሁሉ ለነዳያን መጸወተ፣ ባል ልጅ ረዳት ለሌላት አሳደኝ፣ መጋቢ ለሌለው ሁሉ ረዳት ቸር የሆነች ሚስቱ ወንድ ነገረችው። እኩሌታውን ገንዘብ ለቤተ ክርስቲያን ሰጠ፣ ለቤተ እግዚአብሔር ሰጠ። ዳግመኛም ወንዶች ሴቶችም ባሮችም ጠርቶ ወደ ወደዳችሁበት ሂዱ፣ ለእግዚአብሔር ብዬ ከመገዛት ነጻ አውጥቻችኋለሁ። እኔም ሚስቴም ከዲያብሎስ መገዛት ነጻ ያደርገን ዘንድ ወንዶችም ሴቶችም ባሮችም እንዲያል ባሏቸው ጊዜ እጅግ አዘኑ። ጌታችን ምን አደረግን? ከአባታችን ሆይ የሚያሳዝንን ስራ ምን ሰራና? ብንበድልህም እንኋለን እንጀራ በፊትህ ያለን ገርፈን እንበላለን አለው። ጸጋ ዛብም ያሳዘናችሁኝስ ነገር የለም፣ በእውነት ከፊቱ ቁሙ የሚያገለግሉት በካህናት አባቶች በረከት እግዚአብሔር ይባርካችሁ። ከእኔ በቤት ልትኖሩ ብትወዱ ግን እንደ ቤት ልጅ ሆናችሁ ኖሩ እንጂ ባሮች አይበሏችሁ። ወንዶችም የጸጋ ዛብ ወዳጆች፣ ሴቶችም የእግዚአብሔር ባለሟሎች ይበሏችሁ አላቸው። እንዲህም ባላቸው ጊዜ ሴቶች ወንዶችም ደስ ብሏቸው እጁን እግሩን ሳሙት። ወንዶችም ሴቶችም እንደ ባለቤት ነፃ ሆነው ከእሱ ጋር ብዙ ዘመን ተቀመጡ። እንዲህም ሲኖሩ ስለ ዳንኤልም ስለ አድኔ ከምትባለው ሴት የተወለደ ሞተ ለሚ የሚባል አንድ ከሃዲ ተነስቶ በሸዋ አውራጃ እና በዳሞት አውራጃ ባይል ነገሰ። የአማራ ሰው ወሰን እስከምትሆን እስከ ዥማ ድረስም ግዛቱን አስፋፋ። የአብያተ ክርስቲያንን አቃጥሎ አብያተ ጣዖታት በመስራት የፈጠራችሁኝ እናንተ ናችሁ፣ በሰልፍና በጦር ጊዜም ድል እንዳደርግ የምትረዱ እናንተ ናችሁ ብሎ ለጣዖት ሰገደ። እግዚአብሔር ስራ ሁሉ ጠፋ። የሸዋ መኳንንት ሁሉ ሴቶችም አምጡልኛ
አገባቸው ዘንድ ይገባል ይላቸው ነበር። እነሱም እንዳይገላቸው ፈርተው በፈቃድ በፈረቃ ይልኩለት ነበር። እንደ ቅንስጢስ ሰዎች ሰልፍ የተማረ ነበረ። ስለዚህም ነገር በጦር ኃይል ነገሰባቸው። በዘመኑ ደናግል አልቀሩም። በደናግል የተገኙትን እየወሰዱ እየሰጡት ከክብር ያሳንሳቸው ነበር። ከምርኮ ውስጥ ድንግል የተገኘ እንደሆነ ይዘው ያቀርቡለት ከክብር ያሳንስ ነበረ። ስራው ሁሉ የሚያስጸይፍ ነው፣ በስራ ሁሉ የተጠላ ነው። በዚያ ወራት ጥላልሽ አውራጃ ደረሰና ዞሬሬሽን ከቧት ሰፈረ። ጸጋ ዘብ ሀገሩን ጊዜ ከባት አይቶ ይህ ከሃዲ ሊገለው እንደመጣ አወቀና በሌላ ጎዳና ፈጥኖ ሸሸ። ከሞቶሊም ጭፍራ አንዱ ጸጋ ዛብን ሊገለው በፈረስ ተከተለውና ጦሩን ወረወረበት፣ አላገኘውም። ሁለተኛ ጦር ሊወረውርበት ሲዘጋጅ ጦሩ ከእጁ ላይ ተጣብቃ ስለቀረችም ለመወርወር አልተቻለውም። ጸጋ ዛብን በወታደሩን ሲከታተለው ከጥልቅ ባህር ደርሶ እንደ ደንጊያ ተወርውሮ ጠለቀ። ወታደሩ ይህን አይቶ ከወንዙ ዳር ጥቂት ቆሞ ጠበቀው። ከውሃውም ውስጥ ዋኝቶ ምናልባት ይወጣ መስሎት ነበርና እንዳልወጣም ባየ ጊዜ ወደ መንደር ተመለሰና ያገኘውን ሁሉ ይማርክ ጀመር። የንጹሕ አገልጋይ ጸጋ ዛብ ከጥልቅ ባህር በገባ ጊዜ ጉዳት አላገኘውም። ይህች ባህር ለማደሪያ እንደተዘጋጀች ድንኳን ሆነችለት እንጂ መላእክት አለቃ ቅዱስ ሚካኤል ይጠብቀዋል። ነገር ግን እሱ አያየውም ነበር። ያን ጊዜ በመጋቢት 12 ቀን የቅዱስ ሚካኤል በዓል ስለነበረ ከባህር ውስጥ ሆኖ እንዲህ ያለ ይጮህ ጀመር። ኃይል የምትሆነኝ ቅዱስ ሚካኤል፣ አምባ መጠጊያ የምትሆን ሚካኤል፣ ኃይል ወዴት ነው? ካህሊነት ወዴት ነው? ታምራት ማድረግ ወዴት ነው? እነሆ መሞቻ የደረሰ ዛሬ የሽብር ቀን ነው። ዛሬም የመከራ ቀን ነው። ዛሬ ጥፋት ተፈረደብኝ። በበዓል ደስ ሳትሰኝ ታሳዝነኛለህን? ይህንን ዓይን የመሰለውን ሁሉ እንዲህ እያለ የእናቱን ጡት እንዳስጣሉት ልጅ ያለቅስ ነበር። ከዓይኖቹ የሚያቃጥል እንባ በብዛት ያለማቋረጥ ይወርድ ነበር። ያን ጊዜ መላእክት አለቃ ቅዱስ ሚካኤል ተገልጾለት ጸጋ ዛብ ምን ያስለቅሳል? እነሆ እኔ ሚካኤል እጠብቅሃለሁ። እኔ ካለሁልህ አትፍራ። ከሜዳ ሳለህ ከዚያ ወታደር አደኘው ቢሆን ታምራቴን ባልተደነቀ ነበር። ከባህር ውስጥ ሳለህ አደኘ ባወጣሁ ጊዜ ታምራቴ ይደነቃል እንጂ የማድንህም ስለአንተ ብቻ አይደለም በአብራክም ስላለ ስለተመረጠ ልጅ ነው እንጂ እሱም ለዓለሙ ሁሉ ብርሃን ይሆናል። በስራው ሁሉ እንደኔ ይሆናል። እኔም እጠብቀዋለሁ። እሱም ለእኔ እድል ፈንታዬ ነው። ስለ እሱም ከሞት ትድናለህ። እንዲሁ የልጁን ነገር እየነገረው በባህር ውስጥ 3 መዓልት 3 ሌሊት ውሎ አደረ። ከዚያ በኋላ የመላእክት አለቃ ቅዱስ ሚካኤል ጸጋ ዛብን እንዲህ አለው፣ እነሆ የጥፋት ቀን አለፈና ውጣ ብሎ ያን ጊዜ በእጁ መንጥቆ ከባህሩ አውጥቶ በዞረሬሽ ወዳለች ቤተክርስቲያን ወስዶ አገባውና በእርሱ ተሰወረ። ጸጋ ዛብም አገሩ ምድሩን በዳ ሁና አገኛት። የቤተክርስቲያንም የሰውም ቤት ሁሉ ፈርሶ አገኘ። ከቀደመው ይልቅ የአሁኑ ሐዘን ጸናበት። በመጋቢት 12 ቀን ሰውም ከብቱም ሲማርክ በዚያች ቀን ሚስቱ ተማርካ ሄደች። ነገር ግን በዱር በገደል ተሰውረው ከምርኮ የቀሩት ጥቂት ሰዎች ስለ ሀገራቸው ጥፋት ከሱ ጋር ይላቀሱ ዘንድ ወደ እሱ መጡ። እግዚአብሔር ግን እነዚህ ወታደር ጭፍሮች በማረኳት ጊዜ ለጌታችን ለንጉሥ ሚስት ትሆነዋለች ብለው አክብረው ይዘዋት ሄዱ። እጅግ መልካም ነበረችና ቆንዳለዋ የተከፈከፈ የተጠለለ ብርንጎዋ የተፈተለ ነው። ዓይኖቿም እንደ አጥቢያ ኮከብ ናቸው። አንገቷም እንደ ብር ዘንግ ነው። መላ ሰውነቱ ያማረ ነው። በአጠቃላይ ከእግሯ እስከ ራስ ድረስ ክፉ ነገር የለባትም። እነዚያ ወታደር እንደዚች ያለ ሁላ ባዩዋት ጊዜ ፍቅሯ ልቦና ነደደ። እንደኔ አንዱ እኔ ጠብቃታለሁ፣ ሌላው እኔ እሸከማታለሁ ይላል። በበቅሎ አስቀመጧት የሚል አለ። አንዱ እኔ ልብሳታለሁ ይላል። እነዚህ ሁሉ ለፈቃዳቸው የራሳቸው ይፈካከራሉ። ነገር ግን የሚጠብቃት የመላእክት አለቃ ቅዱስ ሚካኤል ክብርት እርሷ እንዳያረክሷት ይከለክላቸዋል። እነሱም ንጉሥ ሆይ የምንሰራችሁ የምስራች ምሳሌ የሌላት ሴት አገኘንልህ። በቤተ መንግስት ሁሉ እንደሷ ያለ አይገኝም። እሷ ብታገባ ዓለሙ ሁሉ ይሰግድልሃል በማለት ሄደው ለመቶሎሚ ነገሩት። እርሱም ደስ ብሎት ከወዴት አገኛችኋት አለ። እነሱም ዛሬ ከሀገሩ ሰው ጋር ማረክናት እጅግ መልከ መልካም እንደሆነች አይተን ሚስት አደርጋት ዘንድ ወደ አንተ አመጣናት አሉ። ከዚህ ጊዜ አክብራችሁ ጠብቋት፣ ከደህና ቦታ አሳድሯት። ከሰውም ወገን ማንም እንዳያት በነጭ ሐር የተሰራ አረንጓዴ አበባ ግምጃም በወርቅ በብር የተሰራ ልብስን አልብሷት ብሎ ሰጣቸው። በዚህ ሁሉ ጌጥ አስጌጧት። ነገ ወደ እኔ አምጧት አላቸው። ወታደሮችን ሁሉ ከንጉሥ ተያዘው ወደ ክብርት እግዚአብሔር ሄዱ።
ከእርሷ ዘንድ በደረሱ ጊዜ ንጉሥ እንዴት ዋልሽ አለሽ ብለው ይህን ሁሉ ልብስ ሰጧት። በሱ አስጌጧት፣ የወርቅ ማርዳ አደረጉላት። ለእጆቿም የወርቅ አምባር፣ ለጣቶቿ የወርቅ ቀለበት፣ ለእግሮቿም የወርቅ ጫማ አደረጉላት። ንግስቶቹ ነገስታቶቹ እንደሚያጌጡት ማዕረግ በዚህ ሁሉ ጌጥ አስጌጧት። እርሷ ግን ታዛ እምባዋን ከምድር ታንጠበጥብ ነበር። ቀናም ብላ አታስተውልም። አንገቷን ደፍታ ምድርን ትቆረቆር ነበረ እንጂ በሌኗ ግን ወደ ሰማይ ታመለክት ነበረ። ወታደሮቹ ግን ስታዝን ባዩት ጊዜ አንቺ ሆይ ምን ያስለቅሰህ? ንግስት ሆነሻልና ይህንም ብለው ለእሷ ወደ ተዘጋጀ ቤት ወስደው አገቧት። ጣዕሙ ልዩ የሆነ ምግብ አቀረቡላትና ንጉስ ብይ ጠጪ ብሎሻል አሏት። እሷ ግን አልተቀበለቻቸውም፣ ከምግቡ አልተመገበች። ወደ ፈጣሪዋ እንዲህ እያለች ታመለክት ነበር እንጂ ፈጣሪ ኢየሱስ ክርስቶስ ስንፍና ያለምን ተመለከት። ንጹሕ ሆኖ የሚያገለግል ባሪያ ጸጋ ዛብ ስለምን አላሰብከውም? አንተ ለሚክዱ ኃጥአን ለሚሆኑ ጠላት አሳልፈ ለምን ሰጠኝ? አንተም አንድነት የተለዩ ከአንተ አንድነት የተለዩ አንተም ከእሱ የተለየህ ነህ። እኔስ ስርዓት ያላቸው ስርዓት የተሰራላቸው ከንጹሕ ካህን ልጅ ከንጹሕ አገልጋይ ልጅ ትሰጠኝ ዘንድ ስጠኝ ብዬ ለምኜ ነበር። ሕግና ስርዓት ከማያውቁ ከሚጸይፉ ባሪያ ልጅ ትሰጠኝ ዘንድ ወደድክን? ከዚህ ከርኩስ ባሪያ ይቅርና ከዚህ ከንጹሕ አገልጋይም ቢሆን አንተ ደስ የሚያሰኝ ልጅ ካልሆነ ማኅፀኔን ዝጋልሃለሁ። አቤቱ የኃያላን ባሪያዎች ዛሬ በእኔ ላይ ኃይልህን ግለጥ። አቤቱ የትድግና ባለቤት ዛሬ ወደ በእኔ ላይ ናት፣ ትድግናህንም ግለጥ። አቤቱ ይቅርታህና የባለቤት ዛሬ በእኔ ላይ ይቅርታህን ግለጥ። እንዲህ እያለች ስትጸልይ እሊህ ወታደሮች በልተው ጠገቡ። ወደ እሷም ቀርበው ንግሥት ሆይ ጤና ይስጥልን፣ ነገ ወደ ንጉሥ እንወስድሻለን፣ ሚስት ያደርግሻል፣ በግዛቱ ውስጥ ያለውን ሁሉ ያሰግድልሻል። መልበሱንም እምቢ አልሽ፣ ምኝታውንም እሱ እንኳ አተኝም አሏት። እግዚአብሔር እኔስ እንቅልፍ እምቢ አለኝ፣ እናንተ በሉ ተኙ አለቻቸው። መላታ ወታደሮች እሷ ከበው ተኙ። ቅድስት እግዚአብሔርም በዚያች ሰዓት ተነሳችና ይህን የርኩስ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም ብላ ያለበሷትን ልብስ አውልቃ ጣለች። የቀድሞ ልብሷን ለብሳ ወደ ወዟ እስኪፈስ ድረስ ብዙ ሰገደች። ፊቷን ወደ ምስራቅ መልሳ ቆመች። እጆቿን ዘርግታ እንዲህ እያለች ለመነች። የፍጥረት ሁሉ ጌታ ሁሉ ይቻላል እንጂ የሚሳንህ ነገር የለም። መግደልም ማዳን አይቻለውና የሌለበትን ጊዜ የለም። አንተ የሌለበት ቦታ የለም። ግዛት ጽንፍ እስከ ጽንፍ ነው እንጂ ሳራ ከጌራራ ንጉሥ ከፈርዖን እጅ ያዳንካት አንተ ነህና፣ ዳንኤልም ከአናብስት አፍ ያዳንካት አንተ ነህና፣ ሶስናን ከረብናት እጅ ያወጣቸው አንተ ነህና፣ ሰለስቱ ደቂቅ ከባቢሎን እቶን እሳት ያዳንካቸው አንተ ነህ። ቀድሞ አንተ ነህና ዛሬም አንተ ነህ። በእኔ የትድግና ኃይል ይገለጥ። አቤቱ አድነኝ። ስምን እንዳመሰግን አድርገኝ። እኔ ድሀ ባሪያህን በዚህ ዘትኩላ አፍ አጣለኝ። አንተ የመላእክት አለቃ ቅዱስ ሚካኤል ዝምታህ ምንድን ነው? በባሪያህ ላይ ይህ ሁሉ መከራ ሲመጣባት ቻልህን? ቸልታስ ምንድን ነው? በወሩ ዝክርን እዘክራለሁ ብዬ ከአንተ ጋር የተማከሩትስ መሐላ ዘነጋውን? ዝክርን በማደርግበት ቀን ይኸውም ሁሉ መከራ ደረሰብኝ። ስታከብረኝ አዋረድከኝ፣ ደስ ስታሰኝ አሳዘንከኝ። የመላእክት አለቃ ቅዱስ ሚካኤል ሆይ ታደርግ ዘንድ አንተ አይደለም መከራ ተጨነቁት የምትረዳቸው አንተ ነህና እርዳኝ እንጂ፣ ለመውደቅ የሚገመገሙትን የምትደግፋቸው አንተ ነህና ደግፈኝ እንጂ። እንዲህ እያለ ስትጸልይ የመላእክት አለቃ ቅዱስ ሚካኤል ተገልጾ ቅድስት ሆይ ቸር አላት። ይህን ነገር የተደረገው ላጠፋሽ አይደለም፣ የፍቅሬ ጽናት በአንቺ ላይ ግልጽ ነው እንጂ ከዚህ መከራ የምትድኘው ስለ አንቺ ብቻ አይደለም፣ ከአንቺ ስለሚወለደው ልጅሽ ነው እንጂ። ዓለሙ ሁሉ ለአንዲት ራስ ጠጉር ዋጋ የማይሆን የአሕዛብ ብልና ነገስታት ክብር በእግሩ በታች ለሚረግጣት ለአንዲት ምድር ትቢያ ዋጋው የማይሆን የብዙ ሰዎች ድህነት ነው። ሕሙማን ፈውስ በእጁ ነው። ስለዚህም ከመከራ ትድኛለሽ። እግዚአብሔርም ጌታዬ መቼ ነው የምድነው ብላ ጠየቀችው። ጊዜው ቀኑ ብላ ከሷ ተሰወረ። እሷ ግን ሌሊቱን ሁሉ ቁማ ስትጸልይ አድራ ዘበኞቹ ሳይነሱ ጌጠኛውን ልብስ ለብሳ ተቀመጠች። ወታደሮቹም ነገ እንድታመጧት ብሎ እንዳዘዛቸው ወርቅና በብር አስይጠው ወደ ንጉሱ ወሰዷትና ገብተው ከፊቱ አቆሟት። ንጉሱም ባያት ጊዜ እጅግ ደስ አለውና ሊስማት ወዶ ፈጥኖ ተነሳ። ሰው ስላፈረ ብቻ ትቷት ተመልሶ ተቀመጠ። እንዲህም አለ፣ እንደ ሌሎች ተርታ ሴቶች በዚህ ሰዓት በአገባት ክብር አይሆናትም፣ ለእኔም ውርደት ነው። ይህችም በሚስቶች ሁሉ ላይ አንገሼ በማልበረዴ ቤተ መንግስት አገባታለሁ ብሎ አሰበ። ጭፍሮቹንም እንዲህ አላቸው፣ እውነት ያማረች የተወደደች ሴት አምጥታችሁልኛል። ስለዚህም እኔም
የስላንዴኔ ልጅ ለእናንተም ለልጅ ልጃችሁ የሚበቃ ሹመት እሰጣችኋለሁ። ይችንም ሴት አክብራችሁ ጠብቋት፣ በገንዘቤ ሁሉ እስካሰለጥናት ድረስ የወደደችውን ሁሉ አደርጉላት። ጉዞም ስንሄድ እኔ በምቀመጥበት በቅሎ አስቀምጧት፣ በማለትና በሌሊትም ከኔ ጋር አታርቋት። በወርቅ በተሰራ አይነ ርግብ ሸፍኗት፣ ቀይን ፀሐይ እንዳያት፣ ሌሊትን ብርድን ያገኛት። ከከተማ ቤተ መንግስት በደረስን ጊዜ በጣዖቶች ስርዓት ከዚያ ታጋቧኛላችሁ ይህን ብሎ ተነስቶ ተቸኩሎ ሄደ። ለእግዚአብሔርም እሱ እንዳዘዘችው እንደ አዛዛቸው አደረጉ። በኋላቸው እያስከተሉ ይዘዋት ሄዱ፣ ከኔ አታርቋት ብሏቸዋልና። እሷ ግን በልቦና ጽኑ ሐዘን ታጽናለች። እነሆ የጥፋት ቀን በቀረበ፣ መላእክት አለቃ ቅዱስ ሚካኤል ሆይ የምታድነኝ መቼ ነው እያለች ሁሉ ጊዜ ታለቅስ ነበር። ከዚያ በኋላ ሞቶሎሚ መልእክተኞችን ወደ ሀገሩ እንዲህ ብሎ ተሰደደ። እነሆ ደስ ብሎኛል፣ በደህና ተመልሻለሁ። የሚያሟርቱትን ጠንቋዮች ሁሉ በማልበርዴ ሰብስባችሁ ቆዩ። ሺህ ሰንጋ ሺህ ጊደር ታላቅ ቀንዳቸው በወርቅና በብር የተለበጠ ያልተለበጡ ያልተጌጡ በግ ሙክት ፍየል ሙክት 20,000 ዶሮ ሻለቆቹን ይህን ሁሉ እንዲህ አዘጋጅተው ቆዩ ብሏቸው። ጠጅ አሳላፊዎች 700,000 ማድጋ ጠጅ ያዘጋጁ። ጠላ ግን እንደ ውሃ ይሁን። እንጀራው አዛዦችም አምባሻውም ወጡን አብዝታችሁ አዘጋጁ ብሏቸው። 10 ሚስቶቹንም በየቤታችሁ ብዙ ምግብ አዘጋጁ ብሏቸዋል። የዳሞት ሰዎችም ሁሉ በማር በርዴ ግብርን አዘጋጅታችሁ ቆዩ። ይህንም ያዘዝኳችሁ ሁሉ ያላደረጋችሁ እንደሆን በሰይፍ እቀጣችኋለሁ፣ ገድዬም እጥላችኋለሁ፣ በእሳት አቃጥላችኋለሁ ብሏቸው። እናንተ ይህን የላኳቸውን ያላደረጋችሁ እንደሆነ በቅጣታችሁ እንደነሱ ነው። በፈጣኖች ፈረሶች ሆናችሁ ሂዱ። በደረሳችሁበትም ሀገር ፈረስ እያፈራረቃችሁ ሂዱ። ነገር እንድትገቡ እኔም እስከ 8 ቀን ድረስ እገባለሁ። መልእክተኞችም ሂዱ። በነጋውም ከከተማው ደርሰው እንደላካቸውም ነገሩንም ነገሩ። እነሱም የላካቸውን ሰምተው እንዳዘዛቸው አደረጉ። ሞቶሎሚም ተነስቶ እየተከተላቸው በ8 ቀን ከከተማው ደረሰ። የሀገሩ ሰዎች እንደቀጠራቸው ደስ ብሏቸው በእልልታ በገርታ ተቀበሉት። መልእክተኞችን ከህዝቡ ጋር ሊቀበሉት በመጡ ጊዜ መልእክተኞቹ ጠቀሳቸውና ያዘዝኳችሁን ሁሉ አዘጋጃችሁን? ጠንቋዮችም ጥበብ ያላቸው ሰዎች ሁሉ ተሰበስቡ አላቸው። እነሱም ንጉሥ ያሆነ አሉት። አሁንም ሄዳችሁ ለነገ ተዘጋጁ በሏቸው። ለጣዖትን ሰግድ ዘንድ በዓለም እናደርግላቸው ዘንድ በሰልፍ ጊዜ ድል እናደርግ ዘንድ የሚያደርጉ እነሱ ናቸውና እሺ እንዳዘዝከን እናደርጋለን አሉ። ከዚያ በማልበርድ ወዳለው ቤተ መንግስቱ ገብቶ እግዚአብሔርን እስከ ነገ ከሌላ ቤት አሳርፏት ብሎ አዘዘ። እሱ ግን ሌሊቱን ሁሉ ስርዓተ መንግስት ሲያዘጋጅ አደረ። አሽከሮቹ ማሰንጋውን ሲያርዱ ማዕዱን ሲያዘጋጁ አልተኙም። በዚያች ቀን የታረደው እርድ 200,800 ሲሆን ሌሊቱ በሙሉ የተሰራው ምግብ ግን ለስፍር ቁጥር ያልነበረውም። ንጉሱ ዘበኞች እግዚአብሔር ከሌላ ቤት ባስገቧት ጊዜ ዛሬስ እንኳ ለእኛ ብለሽ ቢጠጭ ደስ ይበልሽ፣ ነገ ንጉስ ከስተሽ ጠቁረሽ ያይሽ እንደሆነ እኛን ይቀጣናል አሏት። ከተማረከች ጀምሮ እስከዚች ቀን ድረስ እህል ውሃ አልቀመሰችም ነበርና። ነገር ግን የሰለስቱ ደቂቅ ሰውነት ውሃ ሳይጠጣ እህል ሳይቀምስም ያምር እንደነበረ የእሷም ሰውነት ከበሉ ከጠጡ ይልቅ ሰውነቷ እየነጋ ያምር ነበር። እግዚአብሔርም ዘበኞቹን እኔስ ከፈጣሪ ፍርድ እስከምሰማ ድረስ አልበላም አልጠጣም አለቻቸው። ሌሊቱን ሁሉ ፈጣሪዋ እየለመነች እያመሰገነች አደረች። አምላኬ እግዚአብሔር ሆይ እንዲህ አደረግኝ እያለች ቀድሞ በሕግን ለአንድ ንጹሕ ባል ታጭቼ ዛሬ ግን በርኩሳን በጣዖት ስርዓት ለሕግ አፍራሽ ሚስት ሆን ዘንድ አዘጋጀኸኝ። አቤቱ ጌታዬን አታደርግ ዘንድ ላንተ አይደለም ወዳጅ መሐላ አስበህ ከዚህ ከሰይጣን ተንኮል አድነኝ እንጂ ይህን በመሰለ ሁሉ ስትጸልይና ስትለምን አነጋች። ስለዚህ ካሪ ግን እግዚአብሔር ከመውደዱና ከመጨቆል የተነሳ ይህችን ሌሊት እንደ ሺህ ዘመን ሆኖበት አደረ። በነጋ ጊዜ እስከ ቤቱ ጣዖት ድረስ አምጧት ብሎ አዘዘና መጧት። ተነስቶም ሰራዊቱን መኳንቱን አስከትሎ ወደ ቤተ ጣዖቱ ሄደ። ከጣዖት ቤት በደረሰች ጊዜ ለጣዖት ይሰግድ ዘንድ ከተሰበሰቡት መካከል ቆመ። እግዚአብሔርም ለጣዖት አሰግዶ በግዛቱ ሁሉ ያነግሳት ዘንድ እንደተዘጋጀ ያን ጊዜ ድንገት ከሰማይ መብረቅ በረቀ፣ ብልጭታም ሆነ፣ ነጎድጓድም ተሰማ። ደሙ ሁሉ
ተነዋወጡ። ያን ጊዜ መላእክት አለቃ ቅዱስ ሚካኤል ወርዶ ከመካከላቸው ነጥቆ በክንፉ ታቅፎ ወሰዳት። ከዳሞት ዞሬርሽ በ3 ሰዓት አደረሳት። በመጋቢት 22 ቀንም ጸጋ ዛብ ከቤተ መቅደስ ገብቶ ሲያጠን ስለ እርሷ ሲጸልይ ከቤተ መቅደስ አግብቶ ከዚያ ትቷት ወደ ሰማይ አረገ። ሞቶሎሚ ግን ከነጎድጓድና ከመብረቁ ፍርሃት የተነሳ ደነገጠ፣ አእምሮውም አጣ። ከመብረቁ ግርማ የተነሳ ከሰራዊቶቹ ሰዎች ከጠንቋዮቹ ከካህናት ጣዖት 300 ሞቱ። በሰራዊቱና በዚህ ካዲ ላይ በዚያች ቀን የተደረገው ግርማ ለመናገር ማን ይቻላል? ናቡከደነፆር በትዕቢቱ 7 ዓመት አውሬ እንደሆነ ሞቶሎሚን በኃጢአቱ 25 ዓመት አእምሮ አጥቶ ኖረ። የሚናገረው የማያውቅም። አንድ ጊዜ ግደሉ ይላል፣ ግደሉ ብሎ ያዘዘውን ደግሞ አድናችሁ አምጡ ይላል። ዳግመኛም በሰማይ ላይ ቤት ስሩልኝ ይላል። መኳንንቱም እሺ እያሉ ያጣሉት ነበር። የሀገሩ ሰዎች የሀገሩ ገዢ ያዘዛቸውን ያደርጉ ነበር። እግዚአብሔር ግን ወትሮ ከምትቆምበት ቦታ ቆማ ይህንን ሁሉ ስታደርግ እግዚአብሔር ስላስታመሰግን ጸጋ ዛብ እያጠነ ሲዞር ከቤተ መቅደስ ወጣ። አንድ ሴት ልብስ መንግስት ለብሳ ስትጸልይ አይቶ ደነገጠ። ወንድ ባሪያ ሴት ደንገጡር የሌላት እንዲህ ያለች ሴት ከየት መጣች እያላሰበ እንዲህ ያደነቀ ቤተ ክርስቲያኑን እያጠነው ዙሮ ወደ ቤተ መቅደስ ገባ። ጸሎቱ ጣኑ ሲጨርስ ወጥቶ ወደ እሷ መጣና እንደተከናነበች ባረካት። ፊቷን አላሳየችውም። ነገር ግን ከቤተ ክርስቲያን ወጥተው በአንድነት ተቀምጠው ሳለም ቤት በእንደዚህ ያለ ክብር አይሻለው። ከወዴት መጥተሻል? እነሆ ደህና መጥተሻልን? አላት። አዎን ደህና ነኝ አለችው። ከቤተ መንግስትም ወገን የምትመሲ ወንድ አሽከሪ ሴት ደንገጡር ሳትሳስከቲ ብቻሽን ለምን ትሄጃለሽ? አላት። እውነት ነው ከመንግስት ወገን አሽከሮች ያስከትያለኝን ሁሉ ይዤ ስሸሽ ሞተሎም ያገኛ ሁሉንም ወሰደብኝ እንጂ አለችው። ነገር ግን እኔ ከሱ እጅ እግዚአብሔር ስላዳነኝ ጸጋ ዛብ የሚባል አንድ ሰው ሚስት ተማረከች ሲሉ ሰምቼ ስለሷ ሚስት ልሆን ብዬ መጥቻለሁ አለችው። ይህንም ለምን አሰብሽ? ለካህን ሕጉ ክህነቱ ማፍረስ አይገባውምና። ዳግመኛም አንቺ የከበርሽ ሴት ነሽ፣ እሱ ግን ምንም የሌለው ድሃ ነው። እሱም ብታገቢ ለአንቺ ውርደት ነውና። እሱም እግዚአብሔር ሚስቱን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔር ጠርቶ ሲምል ሰምቼዋለሁና አላት። ከተማረከች በኋላ ይመልስለታልን? አለችው። እሷን ከተማረከችበት ይቅርና ከሞተችበት በኋላ አስነስቶ መስጠት እግዚአብሔር በተቻለው ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ የእሷ ቃል ይመስላል። እሷ ፈገግ ብላ ሰው የሚመሳሰለው በቃል ብቻ አይደለም በመልክ ይመሳሰላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነበርህን? አለችው። አዎን የኔኝ ባላት ጊዜ እኔ እሷ ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲህ ትመለሳለችን ብለህ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚያ በኋላ በቁጣ ቃል አንቺ ወራት የባሰብሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔርን የዝሙት አነጋገርሽን ያርቅልሽ። የዘማው የሰውነት እንደ ውሻ ደም ርኩስ እንደ ርኩስም የሚጸየፍ ነውና እግዚአብሔርና መላእክቶቹና ንጹህናን ይወዳሉ። ሃይማኖቱ እጅግ እንደ ጸና ባየችው ጊዜ ፈጥና ተነሳ፣ ከፊቱ ቆማ ክንዋን ገልጻ ታየችው። ጌታዬ ፈጽመህ እወቀኝ፣ እኔ ሚስትህ እግዚአብሔር ነኝ ባለችው ጊዜ ደንግጦ ተነስቶ አንገቷን ይዞ ከጫማ ወድቆ እግሯን ጉልበቷን ሳማት። እህቴ ሆይ እንደምን ሆነሽ ከዚህስ እንደምን ደረሽ? አላት። እግዚአብሔር በጥበቡ አደረሰኝ አለችው። ከአንተ ከተለየ ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ወደ እኔ ልኮ አድኖኛልና አለችው። ያደረገላትን ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዛብ ይህን ሰምቶ ወደ ሰማይ እየተመለከተ ብቻውን ይህን ታላቅ ታምር ያደረገ የእስራኤል ፈጣሪ ክብር ይመስገን፣ ጌትነቱ ስም ይክበር ይመስገን፣ ምስጋናው ለዓለሙ ሁሉ ሙሉ ይሁን ብሎ አመሰገነ። የሀገሩ ሰዎች ሁሉ ጠርቶ እግዚአብሔር በምድር ያደረገልኝ ታምራት ታዩ ዘንድ ኃይሉን በእኔ ላይ የገለጠ ቸርነቱን አደረገልኝ። እንደ ኃጢአቴ ብዛት መጠን ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የሀገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአብሔርን በወርቅ ልብስ ተሸልመው አዩአት። ቀርበውም እጇን ነሷት። በዚህም ያህል ክብር ገናናት ማን አመጣሽ አሏት። በእሷ የተደረገውን ሁሉ ነገረቻቸው። በወዳጆቹ አድሮ ታምራት የሚያደርግ እግዚአብሔርን አመሰገኑን። ተማርከው
ስለቀሩት ያለቅሳሉ። እግዚአብሔር ስራ ሲነጋ ከቆዩ በኋላ ስጋ ወደሙን ተቀብለው ደስ ብሏቸው ወደ ቤታቸው ገቡ። ሕዝቡም ወደ ቤታቸው ከተመለሱ በኋላ ማዕድ አቅርበው በሚመገቡበት ጊዜ እግዚአብሔር ጸጋ ዛበኔ ከአንተ ከተለዩ ጀምሮ እስከ ዛሬ ድረስ እህል ውሃ አልቀመሱም፣ ነገር ግን ፈጣሪ እግዚአብሔር በጥበቡ እስከ ዛሬ አደረሰኝ አለችው። ጸጋ ዛብም ነገሯን ሰምቶ ፈጽሞ አደነቀና እሱም ያገኘውን መከራ ሁሉ ከመጀመሪያው እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸው ያደረገላቸውን ቸርነት መልአኩ የሰራላቸውን ስራ ሲጫወቱ አደሩ። ስለ ደስታቸውም ብዛት እንቅልፍ አይሆናቸው ሳዩ አደሩ። በተገናኙ በነጋው በመጋቢት 23 ቀን ጸጋ ዛብ የሚያጥንበት ቀን ደርሶ ወደ ቤቱ ገባ። በዚያች ሌሊት በ23 በ24 አጥቢያ አባታችን ተክለ ሃይማኖት ተጸነሰ። አንድነት ተኝተው ሳሉ እግዚአብሔር አየች። እግዚአብሔር ራእይን አየች። ራእዩም እንዲህ ነበረ። የብርሃን ምሰሶ ከቤቷ ውስጥ ቆሞ ምሰሶ ራስ ከሰማይ ደርሶ በዓለም ያሉ ሕዝብ ሁሉ ነገስታቱ፣ ጳጳሳቱን በዙሪያው ተቀምጠው እኩሌቶቹ ስልክ ሲሰግዱለት እኩሌቶቹም እሱን ጥግ አድርገው ይቀመጣሉ። በሱም ላይ ብዙ አዕዋፍ ተቀምጠውበታል። እኩሌቶቹ ነጫጮች ናቸው፣ እኩሌቶቹ ቀያዮች ናቸው፣ እኩሌቶቹም አመድማ ናቸው፣ እኩሌቶቹ ዝንጉርጉር ናቸው። ጥቋቁሮቹ አሉ። ይህን ስታይ ጸጋ ዛብ በእንቅልፏ ልቧ ስለተናገረ ህልም ማየቷን አቋረጣትና ነቃች። እሷም አነቃችውና ለምን ትጮሃለህ አለችው። ድንቅ ህልም አይቼ ነው ቢላት ምንድን ነው አለችው። ከምተኛበት አጎበሩ ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብርሃን ከዋክብት በክንፍ ላይ ተቀምጠው ለዓለሙ ሁሉ ሲያበሩ ከብርሃኑ ብዛት የተነሳ ሀገሩ ሁሉ አበራ። ይህን ራእይ አይቼ ደንግጬ ጮሁ አላት። እግዚአብሔርም ይህን ነገር እጅግ ድንቅ ነው፣ ማንም ሊሰማው አይቻልም፣ እኔም እንጂ እንዳንተ ድንቅ ህልም አየሁ አለችው። ያየችው ራእይ ሁሉ ነገረችው። እሱም ሰምቶ አደነቀ። በዚህ ወራት በእኛ ላይ ምን ይደረግ ይሆን እያሉ እርስ በርሳቸው ተጨዋወቱ። ይህን ሲነጋገሩ ለየራሳቸው ተኙ። እግዚአብሔርም ተኝታ ሳለች የመላእክት አለቃ ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለሽ ብዬ ነገርኩሽን የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔርና በሁለቱ ወገን የድንግል በምትሆን በእናትህ በክብርት እመቤታችን ዘንድ የተወደደ ነው፣ በመላእክቶቹ ዘንድ እጅግ የከበረ ነው። ከብዙ ስራ በላንዲቱ ሰማይና ምድር መጠኑ አይሆንም። ይህን ነገራት። በኋላ ተሰወራት። ለጸጋ ዛብም ለእሷ እንደነገራት ነገረው። ዳግመኛም ጸጋ ዛብ በተኛ ጊዜ ምን አየሽ አላት። የመላእክት አለቃ ቅዱስ ሚካኤል ታየኝና አነጋገረኝ አለችው። የተነገራትም ሁሉ ነገረችው። እሱም ለእኔ እንጂ እንዳንቺ ነገረኝ አላት። እግዚአብሔር የሰራላቸውን ስራ እያደነቁ ተቀመጡ። ሐሞት ያመጣችውን የጌጡን ልብስ ሽጠው ከቤታቸው ምንም ሳያስቀሩ ለዳው ሰጡ። ቀድሞ የመላእክት አለቃ ቅዱስ ሚካኤል እግዚአብሔርን ከምርኮ በመለሳት ጊዜ እናንተ እግዚአብሔር ይጠብቃችሁ፣ የሚያሳጣችሁ የለም፣ ይህን ሁሉ የወርቅ ልብስ ጌጥሽን ለዳ ስጪው ብሎ ነግሯት ነበርና እሱም እንዳዘዛቸው አደረጉ። ካዘዛቸው አንዲት እንኳ አላስቀሩም። እሱም ያሻቸውን ሁሉ አላሳጣቸውም። እግዚአብሔር ወዳጆቹን እንዲቸገሩ ያደርግምና። የመላእክት አለቃ ቅዱስ ሚካኤል ባሉን ከቀድሟችሁ ይልቅ እያበዙ ያዘክሩ ጀመረ። ከዚያ ቀጥሎ 9 ወር በኋላ ከበታኅሳስ በ24 ቀን ፍስሐ ጽዮን ተወለደ። በዚያችም ቀን በጸጋ ዛብ ቤት ታላቅ ደስታ ተደረገ። መካን የነበረች ሚስት ወንድ ልጅ ወልዳለችና መልኩም እጅግ ድንቅ ነው። እንደ ብርሌ እንደ መስታወት የሚያንጸባርቅ ነው። ቅላቱም እንደ ጽጌረዳ ለነዳያን ግብዣ አድርገው አሉ። ለሀገራቸውም ሰዎች እንደማድረጋቸውም ሳደረጉ ባሉን ካከበሩ በኋላ እግዚአብሔር ያለ ጸጋ ዛብ እግዚአብሔር ያደረጋቸውን በጎ ስራ ሁሉ እያደነቁ ወደ ቤታቸው ተመልሰው ገቡ። ይህም እግዚአብሔር የመረጠው ልጅ በተወለደ በ3ኛው ቀን ይህችው ጌታ መድኃኒታችን ኢየሱስ ክርስቶስ ትንሣኤው መታሰቢያ መጥፎን በታወቀች ቀን በዕለተ ሰንበት ማለት ነው ከቀኑ 3 ሰዓት ይህን ብላቴና ከእጆቹን አንስቶ ወደ ሰማይ ተመልክቶ እግዚአብሔር በመመስገን እንዲህ ብሎ አሰምቶ ተናገረ። ከአብ ከወልድ ከመንፈስ ቅዱስ ጋር በባህሪና በሕልውና አንድ የሚሆን አብ በአካል 3 ልዩ ነው። ከአብ ከመንፈስ ቅዱስ ጋር በባህሪ በሕልውና አንድ ነው የሚሆን ወልድ በአካል በስም ልዩ ነው። ከአብ ከወልድ ጋር በባህሪ በሕልውና አንድ የሚሆን በመንፈስ ቅዱስ በአካል በስም ልዩ ነው ብሎ አመሰገነ። በ3 ሰዓት በቅዳሴ ጊዜ መንፈስ ቅዱስ ወረደበት። ስለሚወርድ ሕፃን መንፈስ ቅዱስ ሲወርድ አይቶ እርሱ እንዳስተማረው ለፈጣሪ የተገዛ ሶስት የምስጋና ቃል አቀረበለት። እናቱን ከተመረጠ ልጇ ይህን ልዩ ምስጋና ሰምታ በልቦና እያደነቀ ልጄ ፍስሐ ጽዮን ምን ትላለህ? ይህ ቃል የአባትህ ስራ ነው፣ ለአንተ ግን የሚገባ ጡት መጥባት ነውና። ባሏ ጸጋ ዛብ ተመልሶ ወደ ቤቱ በገባ ጊዜ ልጁ የተናገረው ነገር ሁሉ ነገረችው። ጸጋ ዛብም ነገሩ ሰምቶ አደነቀና ልጅ እግዚአብሔር
ያሳድግ ብዙ ዘመን ያኑርህ በቤተ እግዚአብሔር እንዲህ እያልክ አስቀድስ አይህ ዘንድ እመኛለሁ አለ። ይህንም ብላቴና መላእክት ክንፋቸውን እየጋረዱ ዘወትር ይመግቡታል። እሱም ክንፋቸውን ሲጋርዱት ባያቸው ጊዜ ከእነርሱ ጋር ይጫወት ነበር፣ ሁልጊዜም ይስቅ ነበር። እንዲህ ሕፃናት እንደሚያለቅሱ አያለቅስም ነበር። ቅኖች ሰዎችም ዘወትር ደስ ይላቸዋልና ከርዕስ የሚጠብቅ ይህን ብላቴና መላእክት ክንፋቸውን ከርሴ የሚነጹበት ቀንም በደረሰ ጊዜ በ40 ቀን በኦሪት እንደተጻፈው ስም ያወጡለት ዘንድ ሕፃኑ ወደ ቤተ መቅደስ ወሰዱት። ቤተ መቅደስ በደረሰ ጊዜ አጥምቀው ቆሙን ፍጻጼ ይሆናሉ። ትርጓሜ የጽዮን ደስታዋ ነው ማለት ነው። በአማረ በተወደደም ትምህርት ቤተክርስቲያን መመናን ደስ እያሰኘ ዘንድ በጽኑ ሃይማኖት ስራዋን ያጸና ዘንድ አለውና ወደ ቤታቸውን ተመልሰው ከገቡ በኋላ የመላእክት አለቃ ቅዱስ ሚካኤል ጸጋ ዛምን በሕልሙ ተገልጦ ቀድሞ የተመረጠው ልጅ አብራክ አለ ብዬ ነገርኩህ ነው። ስሙን ፍስሐ ጽዮን አይደለም፣ ስሙ ሌላ ነው፣ ከአንተ የተሰወረ ነው፣ በልበ ሥላሴ ተጽፎ ያለ ነው እንጂ አለው። ጸጋ ዛም ጌታዬ ስሙ ማን ነው ንገረኝ ብሎ ቢጠይቀው ስሙን ልነግርህ አላውቅም፣ ነገር ግን ይህ ብላቴና በተጸነሰ ጊዜ አንተ ሚስትም ያያችሁትን ኃይልም ልተርጉምላችሁ ታዣለሁ እንጂ አለው። ጸጋ ዛም ባለው ጌታዬ ተርጉምልኝ ቢለው መላእክት አለቃ ቅዱስ ሚካኤል ፀሐይ ከቤት ሲወጣ ያየው ከአብራክ የተከፈለ ይህ ልጅ ነው። በብርሃኑ ብዛት ከመምናት ላይ የኃጢአትን ጨለማ የሚያረክ በክንፉም ላይ ታዘው ያያቸው ከዋክብት መንፈስ ቅዱስ ይወለዱ ዘንድ ያላቸው ልጆች ናቸው። ሚስትህን በቤታችሁ ላይ የብርሃን ምሰሶ ቁሞ ራሱን ከሰማይ ደርሶ ያያቸው የሴት ልጅ ነው። ነገስታቱ ጳጳሳቱም ሲገዙለት ያያችሁት በእውነት ጳጳሳት ነገስታት ይሰግዱለታል፣ አሕዛብ ይገዙለታል። ለሁሉም አምባ መጠጊያ ይሆናል። ነገስታቱ በላይ ሆኖ ይኖራል። ከታምራቱ ከዛፍ ፍሬ ይበዛል። ስፍር ቁጥር የሌላቸው እንደ ሳር መደድ ጸንቶ ይኖራል። ስሙን ለዘላለም ሲመሰገን ይኖራል። ሰማይ ምድር በላይ እንደሆነ የእሱም ስም አጠራር እንደሱ ካሉ ከቅዱሳን መምናን በላይ ሆኖ ይኖራል። የህልማቸውም ትርጓሜ ይህ ነው አለው። ይህንን ከነገረው በኋላ መልአኩ ከሱ ተሰወረ። ጸጋ ጸብ ከእንቅልፉ ተነስቶ ሚስቱ እህቴ ዛሬ በዚች ሌሊት ምን አየሽ አላት። ያየሁት የለም፣ የሌሊቱ ሁሉ እንቅልፍ ጸንቶብኝ አደርኩ እንጂ አለችው። እኔም ግሩም ህልም አየሁ አላት። ቀድሞ ይህ ብላቴና በተጸነሰ ጊዜ ያየነውን ህልም መላእክት አለቃ ቅዱስ ሚካኤል ተርጉሞ አስረዳኝ ብሎ የተረዳውን ሁሉ ነገራት። እሷም ሰምታ ደነቀች። ከዚያ በኋላ ከብላቴና የተነሳ የሚደረገው ምን ይሆን? እግዚአብሔር ኃይል አድሮበታል ተባባሉ። ፍጻጼውንም 1 ዓመት ከ3 ወር ከሆነው በኋላ በሸዋ ክፍለ ሀገር ሆነ። ይልቁንም በዙሪያ አውራጃ ጸና። እግዚአብሔር ጸጋ ዛብ እንዲህ አለችው፣ እነሆ የመላእክት አለቃ ቅዱስ ሚካኤል ባልደረሰ በእጃችን ምንም የለንም። ምን እናደርጋለን? ወይንስ ሳንሞት በዓሉን እናስታጉላለን። አሁን እግዚአብሔር የምናደርገውን ያመለክተን ዘንድ ወደ ቤተ መቅደስ ሂደህ ወደ እግዚአብሔር አመልክት አለችው። ይህንም ስትናገረው እንባዋን እያፈሰሰች ነበር። ጸጋ ዛም የመላእክት አለቃ ቅዱስ ሚካኤል ባሉት ታጎለብኝ ብላ ሚስቱ ስታስለቅስ ባየ ጊዜ ልቡ ስንብርብር ብሎ ታዘነ። ወደ ቤተክርስቲያን ሂዶ ከመቅደስ ገብቶ በእጁ ምንም የለኝም፣ መላእክት አለቃ ቅዱስ ሚካኤል ባል ሊታጎብብኝ ነው ብሎ ነው። አቤቱ ጌታዬ ምን ላድርግ እያለ ከመንበሩ ላይ ተደፍቶ ያለቅስ ጀመር። አቤቱ ልቦና መርምረው፣ ፈጣሪም ንጉሴ አንተ ነህና ወደ አንተ አንጋጥጣለሁ፣ ልመናዬን ወደ አንተ አቀርባለሁ፣ ችግሬና ሐሳቤን ለአንተ እነግራለሁ ሲል ከሲና በረሃ ጀምሮ እስከ ቃዴስ በረሃ በርኔስ ድረስ በባለሟልነት በመላእክት አለቃ ቅዱስ ሚካኤል እጅ እስራኤልን በመገብኸው የመገብሃቸው አንተ ነህና ዛሬም አንተ ነህና እንደማደርገው ነገር አመልክተኝ ከቤተ መቅደስ ውስጥ እንዲህ እያለ ሲለምን ሚስቱ በቤቷ ደጃፍ ተቀምጣ በኃይል ታለቅስ ነበር። የተመረጠ ልጇም ስታለቅስ አይቶ እንባዋን በጣቱ ጠረገላት። እሷም የመላእክት አለቃ ቅዱስ ሚካኤል ባል እንዲታጎል አያውቅ ይሄ ልጅ ምን ይለኛል ብላ ጦቷን አጎረሰችው። ብላቴናውም ነጥባቱን ትቶ ወደ ቤት ግቢ እንደሚል ወደ ቤት ጠቅሶ ቢያሳያትማ አባባሉ አልገባትም። እሷ ግን ወደ ቤት ለመግባት እያመለከተ ጮኸ፣ አለቀሰ። እናቱም ወደ ቤት አግቢኝም በማለቱን ባወቀች ጊዜ ከቤት ምን አለ እያለች ልጇን ስላለቀሰ ብቻ ይዛው ገባች። ነገር ግን ጥቂት የስንዴ ዱቄት በእንቅብ ውስጥ
ደርጎ የሚሆን ነበር። ይህንን እንቅቡን ስጭኝ እንደሚል ጠቅሶ አሳያት። አምጥታም ሰጠችው። እጁን ከዱቄቱ ላይ ጫነ። ወዲያውኑ መልቶ ፈሰሰ። እሷም ይህን ድንቅ ስራ አይታ አደነቀች። ዳግመኛም ልጇ ፍስሐ ሲሆን ሁለተኛ እንቅብ አምጪ ብሎ ጠቀሳትና ቀረበችለትና እንደ ማጫወት ጥቂት ዱቄት ዘግኖ ጨመረበትና ከዚያም መላ። ሶስተኛም እንቅብ አመጣችና እንደዚህ ቀድሞ መላ። እሷ ቢደክማት ገረዷን እርጅኝ ብላ ጠራቻት። ዘጠኝ እንቅብ ታመጣች። በእነዚያም ሁሉ መልቶ 12 እንቅብ ሆነ። በዚያ ቀን ጸጋ ዛብ ቤት እግዚአብሔር በረከት መላ። ፍስሐ ሲሆን በረከት ከሰማይ እንደ ዝናብ ሲወርዱ ስላየ ደስ ብሎት ልዝለል አለ። እናቱም ይህን ልጅ እንደ ፈጣሪ ሁሉም ነገር የሚቻለው ነው ብላ አሰበች። ጥቂት ቅቤ ያለበት የቅቤ ማሰሮ መጣችና እጁን እንደ መስቀል በማትባ ከውስጡ በጨመረች ጊዜ በሰዓት እንዳፈሉት ፈላ። ፈጥኖ መላ። ገረዷ ታላቅ እንስራ አምጥታ ከቅቤው ጥቂት የቀዳች በውስጡ ጨመረች። ሁሉም መሉ። የጨውም ሙዳይም አምጥታ እንደ ቀድሞ ማትባ የሕፃኑ ልጅ ከውስጡ ጨመረችው። ፈጥኖ መላ። ከሱም ቀርታ ታላቅ እንስራ ጨመረች። እንደዚያው መላ። ዳግመኛ ጋንም ምንቸት አቀረበች። ከጨውም እየዘገነች በውስጣቸው ጨመረች። ጋኑም ምንቸቱም መላ። የቅባውን ውጉም ለውጥ የሚያስፈል ቅመማ ቅመም ሁሉ በየቦታቸው መልተው ተገኙ። በዚያች ቀን ከቤት ባዶ ዕቃ የተገኘ አልነበረም። እግዚአብሔር ይህን ታምር አይታ በመደነቅ የገረዷን ጠርታ ለመላእክት አለቃ ለቅዱስ ሚካኤል ባለ የሚሆን ምግብ ሁሉ አዘጋጅ አለቻት። ይህንም እግዚአብሔር በተማረከች የሁለተኛው ዓመት በመጋቢት 12 ቀን ጸጋ ዛብ ከቤተ ክርስቲያን ተመልሶ ወደ ቤቱ በገባ ጊዜ ሚስቱ የተመረጠ ልጃቸው ያደረገውን ሁሉ አነገረችው። ጸጋ ዛብም ሰምቶ እግዚአብሔርን አመሰገኑ። እኛም ይቅር ብሎ ለወገኖቻችን ድነት ያደረገው እስራኤል ፈጣሪ ክብር ይመስገን። ሰውነቴ እግዚአብሔርን ታመሰግነዋለች፣ የክቡር ስሙ ትገዛለች። ለእኔ ለኃጢ የማይገባውን ሲሆን ይህን ሁሉ ላደረገ አቤቱ ጌታ ምን ወሮታ እከፍላለሁ? ይህ ካለ በኋላ ልጁን ልጄ ወይ ሺህ ዘመን ኑርልኝ እያለ አንስቶ ታቅፎ ሳመው። በረሃብ ጊዜ ጥጋብ፣ በጥም ጊዜ መጠጥ፣ በታረዝን ጊዜ ልብስ፣ በችግር ጊዜ ብዕል፣ በሐዘን ጊዜ ደስታ፣ በመከራ ጊዜ መጠጊያ ሆነናልና እንደዚህ ያለ ልጁ ብዙ ዘመን ኑርልኝ አለ። ሕፃኑም እኔስ ብዙ ዘመን እኖራለሁ፣ አንተ ግን ከእኔ አስቀድመህ ትሞታለህ ያለ እኔም ሌላ ልጅ የለህም። ብትሞትም ስለ ንጹሕ ክህነትህ እግዚአብሔር ስለሚቀበለው ዕጣንህ እግዚአብሔር ስለሚቀበለው ምጽዋትህ ተመስግነህ የምትቀበለው ዋጋ ይቆይሃል። እኔ ግን ለጽኑ መጓጋት እቀራለሁ። መዋጋውም ከስጋዊ ከደማዊ ሰው ጋር አይደለም፣ ከሰማይ በታች ዓለሙን ጽልመት የሚገዙ ያጋንንት ጋር ነው እንጂ። አንተ ግን አባቴ ወደ አባቶች መኖሪያ ትሄዳለህ፣ ይህች የሁሉ መገኛ መቃብር ናት። ልጁ ይህን በነገረው ጊዜ ጸጋ ዛብ እጅግ ፈራ፣ ደነገጠ። ነገር ግን እግዚአብሔር እንዲህ ብሎ አመሰገነ። ሰማይና ምድር የፈጠረ ጌታ አመሰግናለሁ። ይህን አዋቆችንን ከሚሉ ከሰውረህ ለሕፃናት ገልጸኸዋልና። አሁን አባቴ ካዋቂ ሰውሮ ላላዋቂ መግለጽ ልማድ ነውና በእውነት አዋቆች የምታደርጋቸው አንተ ነህ። ነገር ግን ሕፃናት ያራቀቃል። አንተ በመረጥከው በዚህ ልጅ ላይ የምታደርገውን ታምራት ሁሉ ለእኔ ልትገልጽ አይገባም። ከዚህ ሁሉ በኋላ ያመሰገነ ልጁን እንዲህ ያለው ሕጉን ስርዓቱን ታውቅ ዘንድ እውቀቱን ለሰጠህ ለእግዚአብሔር ክብር ምስጋና ይገባው። ከዚያ በኋላ ብዙ ምግብ አዘጋጅተው በመጋቢት 12 ቀን በሊቀ መላእክት ቅዱስ ሚካኤል ስም ታላቅ በዓል አደረጉ። ለድሃው ሁሉ እናት አባት ለሌለው ለማጽናናት ለተቸገሩ ሁሉ ለዘመዶቻቸው ለሀገሩም ሰዎች ሁሉ ታላቅ ምሳ አደረጉ። የተሰበሰቡ ሰዎች በሀገራቸው የለም። በዚህ ረሃብ ዘመን ይህን ያህል ምግብ ከየት አገኙ? ይህም እኛ እኮ ለሊቀ መላእክት ቅዱስ ሚካኤል ዝክር ብናዘክር እንዲህ ባገኝን ነበር እያሉ አደነቁ። ልጃቸው ፍስሐ ጽዮን ከተወለደ ወዲህ እጅግ ከበሩ ያሉም አሉ። በልተውም ከጠገቡ በኋላ ይህን እየተባባሉ ወደ ሀገራቸው ተመልሰው ገቡ። እግዚአብሔርና ጸጋ ዛብ የራቡ ዘመን እስኪያልፍ ድረስ ለሀገሩ ሰዎች ሁሉ ይህን የመገቡ ተቀመጡ። ይህም የስንዴ ዱቄት ከብዙ ቀን ድረስ አልተፈጸመም። ዱቄቱ ብቻ ሳይሆን ለምግብነት የሚፈልጉ በልጃቸው እጅ የተባረከው ሁሉ ጨውም ቅቤም እስኪሞቱ ድረስ አልተፈጸመም። እግዚአብሔርና ጸጋ በልጃቸው ፍስሐ ጽዮን ይህን ሁሉ ስለተደረገላቸው ደስ ብሏቸው በመዓልትና በሌሊት እግዚአብሔርን እያመሰገኑ ተቀመጡ። ከዚያ በኋላ ዳግመኛ እግዚአብሔር በልጇ በፍስሐ ጽዮን እጅ ታላቅ ታምር አደረገች። አንድ አገር ገዢ ሰው በሱ አካባቢ ሲያልፍ እጅግ ተርቤያለሁና ምሳ ብይኝ አላት።
መጠጥ የለኝም እንጂ ምሳሳ በሰጠሁ ነበር አለችው። መጠጥ በተገኘ ደግ ነበር፣ ነገር ግን ያለሽን ስጭኝ አላት። እግዚአብሔርም መጠጥ ስለሌላት እጅግ ያዘነች ወደ ቤት ገባች። በልቦናዋ የተመረጠ የዚህ ልጅ ፈጣሪ እንደ ልማዱ ታምራትን አድርጋለች፣ በዚህ ልጅ እጅ ኃይል እግዚአብሔር አድሮበታልና እያለች በማሰብ ገረዷን የጌታዬ የሕይወት ገበታ ስሪ ብላ አዘዘቻት። ቀድሞን ስለሱ ከምርኮ ተመለሱ። ዳግመኛም በረሃብ ከመሞት በሱ እጅ ዳንኩ። እስከ አሁንም በቸርነቱ አለው። ዛሬም ፈጣሪ በሱ ታምራት ያደርግልኛል እያለች ልጇን ከእሷ ጋር ይዛው ሄደች። በቤቷ ውስጥ ያለውን የውሃ ዕቃ ባለበት ደረሰ ጊዜ ልጇን እጅ ይዛ አማትባ ውሃውን ባረከችው። የተደነቀ ጠላ ሆነ። ገረዷን ጠርታ ጠላውን በገንቦ ከማድጋው ቅጅ ዋለቻት። ቀድታም መልቶ ተረፈ። ዳግመኛም በብዙ ገንቦ ቀዳችው። አልተፈጸመም፣ ለበኋላ ይሆናል ብላ አስቀመጠችው። እግዚአብሔርም እንግዳውን ጠርታችሁ ከሁለተኛው ቤት አስገቡት ብላ አዘዘች። እንደሚያሻውም ብዙ ምግብ ብዙ መጠጣን ቀረበችለት። ይህን መኮንኒን ይቺ ሴት ድንገት ይህን ያህል ምግብ ከየት አገኘች እያለ አደነቀ። ይህንስ ለእኔ ይቅርና ለንጉሥማ በበቃ ነበር። ከእሱ ዘንድ ካሉ ሰዎች ጋር እንዲህ እየተባባልቱ በልተው ከጠጡ በኋላ ሌሎች ሰዎችም አተረፉ። ይህንም መኮንን እግዚአብሔርን ጠርቷታልና ከሱ ዘንድ በደረሰ ጊዜ እንደዚህ ያማረ መጠጥ ያለሽ እንዴት የለኝም ትይኛለሽ? በእውነት በቤተ መቅደስ እንኳን እንዲህ ያለ መጠጥ አይገኝምና አላት። እግዚአብሔርም እኔ እንዳይደለ አላወቅሁም፣ ቀድሞ አላየሁትም። ነገር ግን ከአንተ ዘንድ ከሄድሁ በኋላ ፈጣሪ ሰጠኝ አለችው። ይህም መኮንን አንቺ ገንዘብሽን ሁሉ እግዚአብሔር ባርክልሽ ብሎ መርቋት ተነስቶ ሄደ። ይህንም ጠላ የሆነውም ማድጋ የውሃ ያገሩ ሰው ሁሉ እየጠጣው ሳይቆመጥጥ እያደረ ቃፍለኛ ሆኖ በመገኘት እስከ 40 ቀን ተቀመጠ። ፍስሐ ጽዮን ግን እንደ ሕፃናት አፍ ያልፈታ ሆኖ የሚናገርበት ጊዜ አለ። እንደ 20 ዘመን ጎልማሳ ሆኖ በጽኑ ነገር የሚናገርበት ጊዜ አለ። ለእናቱ በሱ እጅ ብዙ ታምራት ተደረገላት። እሷም የፈለገችውን ሁሉ ታገኝ ነበር። ይህንም የተመረጠ ልጅ ብዙ ታምራት እያደረገ አደገ። ጻድቁ አባታችን አቡነ ተክለ ሃይማኖት አማላጅነቱ በረከቱ በሀገራችን በኢትዮጵያ በገዳማችን በደብረ ሊባኖስ በመላው ሕዝበ ክርስቲያን ላይ አድሮብን ይብሎ ዘላለሙ አሜን።